እኔ የምላችሁ እንደነዚህ አይነት አማርኛ ሳብታይትል ለማስገባት አሁንም በእጃችሁ እየጻፋችሁ ነው። አማርኛ ሳብታይትል ቪዲዮ ላይ ማስገባት ምን ያክል ራስ ምታት መሆኑን ቪዲዮ ኤዲተሮች ታውቁታላችሁ። ታዲያ ይህን ችግር በቀላሉ የሚፈታ አንድ ገራሚ አፕሊኬሽን ይዤላችሁ መጥቻለሁ። በቅድሚያ ግን ቤቱን ፎሎ እንዲሁ ቪዲዮ ላይክ ማድረግ እንዳይረሳ። ይህን አፕሊኬሽን ከየት እንደምታገኙ ወይም ደግሞ ከየት እንደምታወርዱ መጨረሻ ላይ ያሳያችኋለሁ። አብራችን ቆዩ። አፕሊኬሽን ከከፈታችሁ በኋላ እንደዚህ አይነት ኢንተርፌስ ይመጣላችኋል። ከታች ያለችውን የክሬት ፕሮጀክት የምትለውን እሷን አንዴ ክሊክ ታደርጋላችሁ። ከዛ እዚህ ጋር ቹዝ ቪዲዮ ይላችኋል። ሶ ከጋለሪ ማስገባት ይችላልላችሁ ወይም ደግሞ አሁን ሪከርድ ማድረግ ይችላልላችሁ። ሶ ለምሳሌ ይሄን 32 ሰከንድ ያለውን ቪዲዮ መረጥኩት። ከዛ እዚህ ጋር ዩር ላንጉዌጅ የሚለውን እሱን ኦፕሽን አንዴ ክሊክ ታደርጋላችሁ ማለት ነው። ከዛ በመቀጠል አምሃሪክ የሚል አለ። እሱን አማርኛ ታርጉታላችሁ፣ ምክንያቱም የቪዲዮ ላንጉዌጅ አማርኛ ስለሆነ ማለት ነው። ከዛ ክሬት ፕሮጀክት የሚለውን ከታች ያለውን እሱን እጫናለሁ ማለት ነው። እሱን ከተጫናችሁ በኋላ እንደዚህ ፕሮሰሲንግ ይላል፣ አፕሎዲንግ ያደርገዋል። ከዛ እንደዚህ አይነት በፍጥነት በዚህ ይውት እዚህ ጋር እንደምታዩት ሳብታይትል አስገብቶልኛል ማለት ነው። ይሄን ሳብታይትል ደግሞ ፎንቱ ወይም ደግሞ ስታይሉ መቀየር ከፈለጋችሁ እዚህ ጋር ቲ ወይም ደግሞ ስታይል የምትላለች እሷን ክሊክ ታደርጋላችሁ ማለት ነው። ከዛ እዚህ ጋር የተለያዩ ቴምፕሌቶች አሉ እንደምታዩት። እዚህ ጋር የፈለጋችሁት መምረጥ ትችላላችሁ ማለት ነው። ለምሳሌ ለመቀየር ከፈለጋችሁ እቺን ላርጋት፣ በጣም የምትመቸኝ እቺ እቺን ክሊክ አደርጋታለሁ ማለት ነው። እንደምታዩት አውቶማቲካሊ ሳብታይትሉ ወደዚህ አይነት ይቀየራል ማለት ነው። ይህንን አፕሊኬሽን ለማውረድ ፕሌይ ስቶርን ትከፍታላችሁ። ከዛ ሰርች ላይ ዋሊያ ቴክ ብላችሁ እንደዚህ ትጽፋላችሁ ማለት ነው። ከዛ ይህንን አፕሊኬሽን ኢንስቶል ካላረጋችሁት ኢንስቶል አድርጉት። እኔ ኢንስቶል ስላደረኩት ኦፕን የሚል ይመጣልኛል ማለት ነው። ኦፕን እንለዋለሁ ማለት ነው። ከዛ መቀጠል እንደዚህ ከከፈተላችሁ በኋላ ሰርች ላይ ኤስቢቲ ብላችሁ እንደዚህ በካፒታል ትጽፋላችሁ ማለት ነው። ከዛ መቀጠል እንደዚህ ኢሜጅ እና ጽሁፍ ይመጣላችኋል። እሱ ላይ አንዴ ክሊክ ታደርጋላችሁ ማለት ነው። ከዛ መቀጠል ትንሽ ወደ ታች ስክሮል እንዳደረጋችሁ ኢንስቶል የሚል አለ። እሱን ነክታችሁ አውቶማቲካሊ አፕሊኬሽን ወደ ስልካችሁ መጫን እንችላላችሁ።